የተወለደች የታደገች የሚለውን ነገር በጣም ላይክ ኢንስታግራም አስክሚ ላይ ጠይቃ ብዙዎቹ ጥያቄዎች የት ነው ሮዚዬ ጃኒ ያደገችው የት ነው የተወለደችው የት ነው የሚለውን ጥያቄ በጣም ብዙ ነበርና የብዙዎቹ ጥያቄ ነውና እስቲ መልሽልን በጣም መጠን አርግሽ ተወልጄ ያደግኩት አይደለም የተወለድኩት ነቀምቴ ወለጋ በሚባል ከተማ ነው እና ያደግኩት ደግሞ አዲስ አበባ ነው ማለት ነው እና በስንት አመትሽ መጣሽ እዚህ በ14 አመቴ ነው የመጣሁት በእውነት ጌታ በ14 አመቴ ኦልሞስት 13 እዚህ ነው ያደግሽው ማለት ነው ላይክ ትምህርትም እዚህ ነው እዚህ ነው የተማርኩት 7 ነው የመጣሁት እዛ 7ኛ ክፍል ያለ ከዛ ከ8 ጀምሮ ወደ እዚህ ነው የተማርኩት ኦኬ እሺ ቤተሰቦችሽ እዛ ናቸው ተወልደው ያደጉት የዛ ሀገር ሰዎች ናቸው ወይስ ደግሞ አይደሉም እነሱ ሄደው ነው ወደ ወለጋ ሄደው ነው ኦኬ እና ልጅ ያሉ ነው የሚኖሩት ከዛ ወደዛ ሙቭ አረጉ ማለት ነው ኦኬ እዛ አይኖሩም እና ስለዚህ እናትሽም አባትሽም በህይወት አሉ አራለ እሺ ስምንተኛ ጥያቄ ደግሞ የሚሆነው ደግሞ እስቲ ሶሻል ሚዲያ ላይ ክራሽ አለሽ ወይ ላይ ከወንድ ክራሽ የለኝም ግን የሚመቹኝ ምናምን አሉ ላይክ ግን ክራሽ የለኝም እሺ ከሴት አንቺ ነሽ ፍቅሬ ላይክ አሁን ዳናይት ትመቸኛለች ኦኬ አንቺም ትመቸኛለች ዳናይትም ትመቸኛለች በነገራችን ላይ ማለት ነው ስለ ጃኒ መናገር እንፈልገው ነገር ምንድነው ላይክ እንዴት ነው ላይክ ስታገኙት ያላችሁ ነገርና ሶሻል ሚዲያ ላይ ያለው ነገር አንድ አይደለም ስታገኙት በጣም ሞር ተወዷታላችሁ ሞር የዋህናት ለጓደኝነት የምትሆን አይነት ሰው ናት በጣም በቃ ጸደይ ሰው ናትና የምሬ ነው ባይ ዘ ዌይ ሁሉም ቦታ ሄጄ የምለው ነገር ነው እሷ ስላለች ወይንም ደግሞ እሷ አጠገቤ ስለሆነች የምናገረው ነገር ሳይሆን ጃኒን እኔ አሁን እዚህ ከዩኬ ከተመለስኩ በኋላ ነው እንደዚህ በደንብ ተገናኝተን ቺል የምናደርገው ላይክ ምን ዝናናው ምናምን እዚህ ከመጣው በኋላ ነው አይደል በደንብ የተገናኘ ነው ከዚህ በፊት እዚህ ያለሁኝ ብዙ ማንገናኝም ነበርና ከመጣው በኋላ ካገኘሁት በኋላ የምር ነው በጣም ነው የተመቸችኝና ላይክ ማትጎረብጠኝ በጣም በቃ እንደ ሙዲ የምትሆንልኝ ሰው ናትና በጣም ነው የምወዳት በዚህ አጋጣሚ ወላሂ ላዚም በጣም ማለት ነው የምሬ ነው በጣም ነው የምወድሽ እግዚአብሔር በጣም ነው የምወዳት እና ወደ 9ኛው ጥያቄ እናልፋለን ጎ 9ኛው ጥያቄ ደግሞ የሚሆነው ጃኒ በህይወቷ በጣም የተከፋችበት ቀንና በጣም የተደሰተችበት ቀን እስቲ ንገሪኝ ከደስታሽ እንጀምርና በጣም ደስ ያለሽ ቀን እሺ በጣም ደስ ያለኝ ቀን እናቴንና አባቴን በጣም ማስደሰት ፈልግ ነበር ማለት በጣም ማለት ነው ብዙ ጊዜ እናትና አባቶቻችሁን በማስደሰት አምናለሁና ዋናው እሱ ነው በቻላችሁት አቅም እናትና አባታችሁን አስደስቱ ጌታን የምሬን ነው እና እናትና አባቴን አስደስቼ እናትና አባት ምርቃት አለሽ አዎ በሚገባ ዋናው እሱ ነው እና እነሱን አስደስቻለሁ በደንብ አስደስቻለሁ ኦኬ እና ያ ነገር ደስታ ይሰጠኛል ሰላም ይሰጠኛልና የእናትና አባት ምርቃት ከምንም በላይ ነው ጋይስ በነገራችን ላይ ማወቅ ያለባችሁ ነገር ስለዚህ ደግሞ የተከፋሽበትን ነገር ንገሪኝ የተደሰትሽበትን ነገር ነግረሽናል በህይወትሽ ማትረሹ በጣም የተከፋሽበት ቀን በጣም የተከፋውበት ቀን ግዴታ ሁሉንም ማብራራት አለብኝ አይዙን ኖርማሊ አጠር አድርገሽ መስማት የሌለብን ነገር አንሳውም ላይክ ፐርሰናል የሆነ ነገር ሳይሆን ኖርማል የሆነ ነገር ንገሪኝ እሺ በጣም ከፍቶኝ ነበርና ቤተክርስቲያን አድሬያለሁ እና በጣም ዝናብ እየዘነበ ነበረ ምናምንና በቃ ስልክ የለኝም ምንም ነገር በቃ ከቤተሰብ ጋርም ተጣልቼ ምናምን በቃ ምንም ነገር የለኝም ነበርና ቸርች ቤተክርስቲያን እያለቀስኩ አድሬ ያውቃለሁ ሙሉ ሌሊት ማለት ነው ኦኬ ማለት የሆነ ችግር አጋጥሞሽ ነው ይዛኔ ችግር አጋጥሞ ችግሩን እንኳን መናገር አይጠበቅብሽም እና ለገብርኤል በቃ ጸልያለሁ ምናምንና ሁሌም ስጸልይ ደግሞ ቶሎ ይደርስልኛልና በቃ ፊክስ ነው ማለት ነው ተረበሽኩኝ አስቤው ተረበሽኩኝ ኦኬ እሺ ጋይስ እና በጣም የደበረኝ እና የከፋኝ ምን ያህል ጊዜ ሆኗል ይሄ ነገር ከተፈጠረ ቆይቷል በጣም ቆይቷል ግን በቃ ልረሳው የማልችለው ነገር ነው ላይክ ስለዚህ ሁሉ ጊዜም ጭንቅላትሽ ላይ የሆነ ላይክ ቁጭ ብሏል ማለት ነው ግን ጸልዩ ጸሎት ኃይል አለው በእኛ ደግሞ ያው ዱአ አድርጉ ያውና ማረሳው ቤተክርስቲያን አድሬያለሁ ኦኬ ስለዚህ እሱ ማትረሹ ቀን ነው ማለት ነው አብሽሪ አሁን ሁሉም አልፎ ከኔ አጠገብ ያለሽው